የዛሬው ደግሞ የሚያሳዝንም የሚያስደስትም ፓርቲ ያለው ነው። የሚያስደስተው አቶ መስፍን ሙሉ ወጫቸውን ችሎ የሀኒቾን አባት ሊያሳክምላት ቃል ገብቶላታልም አሳክሞላታል። የሚያሳዝነው ፓርት ደግሞ ዶክተሩ ለወይዘሮ ሜላት ደውሎ የማናግርሽ ነገር ነበረኝ ሲላት እንዴ የሀና አባት አረፈ እንዴ ስትለው አረ በፍጹም እንደውም ተቃራኒ ሆኗል። ሕክምናውን ሙሉ ወጪውን ችሎ የሚያሳክምላቸው ሰው ተገኝቷል። ማለት አልገባኝም። አዎ እንግዲህ እንደነገርኩሽ ነው። ሙሉ ወጪውን ችለው ሊያሳክሙት ነው። ማን ነው እንደዛ የሚያደርገው? አቶ መስፍን ነው። ሙሉ ወጪውን ችሎ ሊያሳክም ነው ብሎ ሲነግራት ለወይዘሮ ሜላት፣ ወይዘሮ ሜላት ደግሞ በፍጹም ይሄ ሕክምና መሆን የለበትም እንዲደረግ አልፈልግም። እኔ እኮ መክፈል አቅቶኝ አልነበረም። ነገር ግን የዚህ ሕክምና ነገር እንዲደረግ ወይም እንድሳካ አልፈልግም ስትለው ዶክተሩን እንዴ አንቺ ባልሽ ነው እንዴ? ይሄ እኮ ያንቺ ጉዳይ ሊሆን አይችልም። አንቺ አለማድረግ የፈለግሽውን አላደረግሽም። ነገር ግን አሁን አይታከሙም ብለሽ አንቺ ልትከለክይ አይገባም። እንዴት ነው የማይገባው? የፈለግከውን ያክል ገንዘብ እሰጥሃለሁ። ስለዚህ አደራ ይሄ ሕክምና እንዳይሳካ እንዳታክመው፣ አደራህን፣ ሕክምናው መደረግ የለበትም ብላ ለዶክተሩ ስትለው ዶክተሩም እንዴ ሁሉ ነገር በገንዘብ የሚገዛ ይመስልሻል እንዴ? በፍጹም ተሳስተሻል። ይህ ነገርማ ሊሆን አይችልም። ሰውየው ሕክምናቸውን ይወስዳሉ። ስለዚህ በፍጹም ይሄን ነገር ደግሞ እኔ አላደርገውም ይላታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። የዚህ ቪዲዮ ስትጀምሩት ላይክ በማድረግ እንድትጀምሩት በትህትና ጠይቃለሁ። አዲስ የሆናችሁ ካላችሁም ሰብስክራይብ ያደረጋችሁ። እናም ሀኒቾ ከአባቷ አጠገብ ኩርምት ብላ ተኝታ ስለነበረ ተምቹና ያሲር ይመጣሉ። እናም ሲያዩት እንቅልፏን ልጥ ብላ ስለነበረ ወይ ጉድ ስትተኝታ እንኳን እንዴት ነው የሚያምርባት እያሉ እየቀላለዱ ነበር። አሲር ግን እንደዚህ እንድነገር ወይም እንድወራ በሀኒቾ ዙሪያ ምንም ነገር አይፈልግም እና ሁለቱ ሲያወሩ ሀኒቾ ትነቃለች። እንዴ መጥታችኋል እንዴ? እኔ እኮ ቁጭ ብዬ አድሬ ገና አሁን ነው እንቅልፍ የወሰደ ስትለው አይ እንዶ ተኝተሽ እንኳን እንዴት ነው የሚያምርብሽ እያሉ ብቻ ያሾፉባታል። ለማንኛውም ስለ ሕክምናው ጉዳይ እያወሩ እያለ ተምቹ በፍጹም ፋዘር ይህን ሕክምና ሳይወስዱ ከዚህ አይወጡም፣ ሰርቀንም ቢሆን ይታከማሉ ሲል ሀኒቾ ፊት ስለ መስረቅ ጉዳይ እንድነሳ ስለማይፈልግ አሲር ምን እያልክ ነው ያለኸው? የምን መስረቅ ነው ምናምን ሲል ተምቹ ደግሞ ምንም ነገር መሸፋፈን ስለማይፈልግና የተደበቀ ነገር ስለማይወድ ምን ትደባብቃለህ? በቃ እንደዚህ ሆነውማ ዝም ብለን አንመለከትም። ሰርቀንም ቢሆን እናሳክማቸዋለን። ወደ ሳይሆን በግድ ትሰርቃታለህ። ያለበለዛ ዶክተሩ ያክመዋል። ካላከመው ደግሞ ይህን ሐኪም ቤት አቃጥዬው እወጣለሁ። በፍጹም አይቻልም፣ ሳይታከሙ አይወጡም ብሎ ተምቹ ተናዶ ይወጣል። እናም ተምቹም ደግሞ የተናደደበት ምክንያት የሀኒቾን ፎቶና መስቀል ሰርቆ ለነዛ ስለሰጠ ውስጡን እያብሰለሰለውና ሕሊናው እያቃጠለው ሌት ተቀን እንቅልፍ ነስቶት ጭራሹንም ሜዳ ለሜዳ እንዲሄድ አድርጎታል። ብቻውን እንዲቀመጥ ብቻውን እንዳወራ አድርጎታል። እናም ይሄ ነገር ሲያደርግ በነገራችን ላይ አያውቅም ነበር። ለማንኛውም አሁን ያሲርና ተምቹ ሀኒቾ ከአቶ ኖላዊ አጠገብ ቁጭ ብለው ነበር። እናም ተምቹ ተናዶ ወጣ። ተምቹ ተናዶ ከወጣ በኋላ ሀኒቾ ዶክተሩ ፈልግሻለሁ ብሏት ስለነበረ አሲር እዚህ ቁጭ ብላ ጠብቀኝ፣ እስኪ ዶክተሩን ላናግረው ብላ ዶክተሩ ጋር ትሄዳለች። ወዲያውኑ ሰላምዬና ምናሴ ይመጣሉ። ሰላምዬና ምናሴ መጥተው አሲርን ነበር ያገኙት እና እንዴት መጣችሁ ምናምን ብሎ ሰላም ከተባባሉ በኋላ እንደውም ምናሴ እንዴት ነው በዚህ ደረጃ ልትግባቡ የቻላችሁት እያለ ሰላምዬን ጠይቃታል። እናም አሲር ደግሞ ሁለቱ መጥተውለት ሲያገኝ እባካችሁን እናንተ ቁጭ ብላችሁ ጠብቁት፣ እኔ የሆነ ቦታ ደርሼ ልምጣ ብሎ ሰላምዬንና ምናሴን ቁጭ አድርጎ እሱ ወጥቶ ይውላል። ሀኒቾም ዶክተሩ ፈልግሻለሁ ብሏት ስለነበረ ዶክተሩ ጋር ገብታ ስታናግረው እና ተዘጋጀሽ ይዘሽ ለመውጣት ሲላት እንዴ ምን እያልክ ነው ያለው? እንደዚህ ሆኖ አባዬን እንዴት ነው ይዤው የምወጣው? ወዴት ነው ይዤው የምሄደው? ነገርኩሽ እኮ ሀና፣ ገንዘቡ ካልተከፈለ እኮ አባትሽ ሕክምናውን ማድረግ አይችሉም። ስለዚህ ይዘሻቸው ወጪ ይሻላል። እንዲህ ቆይ አንተ ህሊና የሚባል ነገር የለህም እንዴ? በነገራችን ላይ በአባዬ ሕክምናም ዙሪያ ሆነ በእኔ በዲኤንኤ ምርመራ የሆነ ሴራ እንዳለበት እርግጠኛ ሁኜ ነው የምነግረህ አውቃለሁ ስትለው ምን እያልሽ ነው ያለሽው? የምን ሴራ ነው ደግሞ? ይሄ የሌለ ነገር ነው የምታወሪው? እንዴት ነው የሌለ ነገር የማወራው?
እርግጠኛ ሁኜ የምነግርህ አሁንም በአባዬና በእኔ በምርመራ ውጤት ወይም በዲኤንኤ ምርመራ ላይ የሆነ ሴራ እንዳለበት እኔ እንዳወቅኩልህ እንድታቅ ወይም እንዳወቅኩ እንድታቅ ፈልጌ ነው ስትለው፣ እና ታዲያ አንቺ ማወቅ ምን ትርጉም አለው? ማስረጃ የሌለው እውቀት ደግሞ ምንም ፋይዳ እንደሌለው አንቺ ራስሽ ታውቂያለሽ። አውቃለሁ። ነገር ግን ሰው እንዳቅልን ሳይሆን እኔ እንዳወቅኩ እንድታቅ ነው የምነግርህ። ደግሞ ከዛም ባለፈ ህሊና የሚባል ነገር አለ። አንተ ዶክተር ነህ አውቃለሁ። ነገር ግን ይህን ሁሉ ሴራ እየተሴረ እንደሆነ አንተ እያወቅክ ከሆነ ፈጣሪ ምን ያክል እንደሚቀጣህና ህሊናህ ራሱ እንቅልፍ እንደሚነሳህ ታያለህ በኋላ። እኔ ግን አባቴን ይዤልህ እወጣለሁ፣ ችግር የለውም። የኔ መድኃኒዓለም አለ፣ እሱ ጥሎ አይጥሎኝም፣ ጥሎ አይጥለኝም ስትለው፣ ጥሎ አይጥለኝም ነው ያልሽው? ታዲያ እምነትሽ ከጠቀመሽ ለምን ወደ ሕክምና ቦታ ይዘሽው መጣሽ? የሚጠቅምሽ ከሆነ የሚያደርልሽ ከሆነ እዛው ከቤትሽ ቁጭ ብለሽ ጸሎት ባደረግሽ ለምን ይዘሽ መጣሽ አባትሽን ሲላት፣ እሷም እሺ አሳይሃለሁ፣ በእኔ እምነት አንተ ተዘባበትበት፣ ነገር ግን ነገ ጧት ተቀይሮ ስታይ አንተ የዛ ጊዜ ምን እንደምትል ታየዋለህ ብላ ትታው ትወጣለች። ትታው ወጥታ ወደ አባቷ ስትመጣ ሰላምዬና ምናሴን ታገኘዋለች። ደንግጣ ሰላም ካላቻቸው በኋላ እንዴት መጣችሁ ስትላቸው፣ እንዴ ቆይ አባትሽን መጠየቅ አንችልም ሲሏት፣ አይ እንደዛ ማለት ሳይሆን ምናምን ካለች በኋላ የት ቆይተሽ ነው ሲሏት፣ ዶክተሩ ነይ ቶሎ ፈልግሻለሁ ብሎኝ ስለነበረ እዛ ሄጄ ነው። እና ምን አለሽ? ያው ባልተወለደ አንጀታቸው ታውቋቸዋለች አይደል እናንተ፣ ይዘሽ ውጭ አሉኝ። እንዴት ብዬ ይዤው እንደማወጣም አላውቅም ስትላቸው ለሀኒቾና ለምናሴ፣ ሰላምዬም እኔ አባይ ማለቴ እማዬን አሁን አንቀሽ ግዳያት እያለኝ ነው፣ ምን ላድርጋት ስትል፣ ተይ ሰላምዬ እንደዛ አይባልም፣ እናትሽ አይደለች፣ እኔ ደግሞ በቤተሰቦቻችሁ መካከል ችግር እንዲፈጠር አልፈልግም ስትል፣ ምናሴም ቀጠል ያደረገና፣ ወይ እማዬ ግን በዚህ ደረጃ ጨከናት ምንድን ነው? ለምንድን ነው እንደዚህ ጨካኝ የሆነችው ሲል፣ ምን አውቃለሁ አላቅም፣ ብቻ ግን በጣም ከባድ ነው፣ እኔ እማዬ ምን እንደማደርጋት አላቅም እያለች፣ ከዛም ወዲያው ትንሽ ቆየት ሳይሉ አቶ መስፍን ይደውልላታል ለሰላምዬ። አቶ መስፍን ሲደውልላት ስልክ መልሼ መጣሁ ብላ ሁለታቸውን ትታቸው ትወጣለች። ከዛም ስትወጣ አባቷን እዛው ሐኪም ቤት መጥቶ ስታገኙ፣ አባዬ እንዴት መጣክ? እኔ እኮ ግራ ገባኝ፣ መምጣት ራሱ አላሳመነኝም። እንዴ ሰላምዬ ለምንድን ነው የማታምኘው? አይ እንጃ አላቅም፣ ግን ጤነኛ ነህ አይደል? አላመመህም አይደል ስትለው፣ እንዴ ልጄ ምን ነው እንደ ትልቅ ሰው ታስቢያለሽ ሲላት፣ እኔ እንጃ ምን አውቃለሁ ብለህ ነው? ቆይ አሁን የሀኒቾ አባት እንዴት ነው? ምን ዋጋ አለው ብለህ ነው? የሀኒቾ አባት ያው እንደታመሙ ናቸው። ሀኒዬ በጣም ነው የምታሳዝነው። እዛው ከአባቷ ስር እግር ተደፍታ እያለቀሰች ነው ያለችው። በቃ እኔ አሁን የመጣሁት የሀኒቾን አባት ሙሉ ወጪውን ሸፍኜ ለማሳከም ነው። እናትሽ እየሰራቸው ያለችው ነገር በጣም ኃጢአት ነው። ስለዚህ ይሄ ነገር ደግሞ በልጆች ላይ እንድተላለፍ አልፈልግም። በዛ ላይም እንደምታውቂው እኔ ገንዘብ አጥቼ ወይም ጨካኝ ሆኜ አይደለም። ነገር ግን ያው ከሷ ጋር ያለውን ነገር እንደምታውቂው ነው እና ያን ነገር ላይ ለማድረግ ነበር እስከዛሬ ዝም ያልኩት እንጂ እኔ እኮ ገንዘብ አጥቼ አይደለም ሰላምዬ። ስለዚህ አሁን እሷ የምታደርገውን ነገር ቢያንስ ፈጣሪ እንኳን ይቅር እንድለን በእናንተ ላይም ችግር እንዳይደርስባችሁ ለማድረግ እኔ ሙሉ ወጪውን ሸፍኜ አሳክማለሁ ሲላትኝ፣ ሰላምዬ ደስታዋ ወደር አልነበረውም። እናም የሚገርም ነገር አባዬ እኔና ምናሴ እንኳን እንዴት አድርገን ማሳከም እንዳለብን ግራ ገብቶ ነው እንጂ ይህን ነገር እያሰብነው ነበር። እናም አሁን ምንድን ነው እንዳደርግ የምትፈልገው ስትለው አባቷን፣ አቶ መስፍንም ዶክተሩ ያለበትን ቦታ ብቻ አሳየኝ፣ ሌላውን ተይው ሲላት፣ ዶክተሩ ያለበትን ክላስ ታሳየውና ወደ ሀኒቾና ወደ ምናሴ ትገባለች። ከዛም ከደስታዋ የተነሳ ምን እንደተፈጠረ ብነግራችሁ አታምኑኝም፣ በጣም ነው የሚገርመው እያለች በጉጉት ልገላቸው ነበር። አረ ሰላምዬ ተይ በእናትሽ በጉጉት ጨረሽ፣ ንገሪን፣ ከተናገርሽ ተናገሪ፣ ያለበለዛ አንቺ ዙሪያ ጥምጥም ሲሉሽ እንደማትወጁ እኛንም በጉጉት ጨረሽ ስሏት፣ አይ በቃ ከዚህ በኋላ አላጓጓችሁም፣ የሚገርማችሁ አባዬ እኮ ነው አሁን የደወለልኝ፣ እናም የሀኒዬን አባት ሙሉ ወጪውን ችዬ አሳክመዋለሁ አለኝ ስትላቸው፣ ሀኒዬ በእንባ ተራጨች፣ አለቀሰች፣ ተደሰተች፣ ወደ ፈጣሪዋ ጮኸች። ወይኔ አምላኬ ወይ ተመስገን፣ አንተ ጥለህ እንደማትጥለኝ እኮ እርግጠኛ ነበርኩኝ። ኦፍ ተመስገን አምላኬ፣ ምን አድርጌ ነው ላንተ ውለታ የምከፍለው? ምን ብዬ ነው የማመሰግንህ? አውቃለሁ መቼውንም ቢሆን አንተ እንደማትተወኝ እያለች ወደ ፈጣሪዋ አለቀሰች።
ከምናሴም ከሀንዬም ከሰላምዬና ከምናሴ መካከልም ሆና እቅፍ አድርገዋት ደስታውን ተካፈሉላት። ደስ አላት፣ አለቀሰች፣ ሳመቻቸው፣ አቀፈቻቸው። ምናሴም እቅፍ አድርጎ ሀንዬ ይዞሽ ሁሌም ከጎንሽ ነን፣ ሰላምዬም እንደዛው። ሀንዬ ነግሬሻለሁ አይደል ሁልጊዜም ከጎንሽ እንደምቆም ሁልጊዜም ካጠገብሽ እንደምሆን። አንቺ እኮ እህቴ ነሽ፣ እኔም እህቴ ነኝ፣ አንቺም እህትሽ ነኝ። ስለዚህ እህትና እህቶች ደግሞ ይጨካከናሉ እንዴ? አይጨካከኑም። ለምንድን ነው የምታለቅሽው? ብላ እሷን በደስታ እቅፍ አድርጋ ትስማታለች። በሌላ በኩል ተምቹና አሴር አንድ ላይ ቁጭ ብለው እያወሩ እያለ ምን ሆነ ነው የተፈጠረ ነገር አለ ወይ ቢለው አይ ምንም ነገር አልተፈጠረም አትጠይቀኝ ብሎ ትቶት ሄዶ ነበር። ከዛም በሌላ ቦታ ዞር ዞር ብሎ ሲመጣ አሁንም ሁለታቸው ይገጣጠማሉ። አሴር ተምቹን የተፈጠረውን ነገር ንገረኝ፣ ምን ሆነ ነው እንደዚህ የምትሆነው ብሎ እንቅ አድርጎ ሲይዘው ተምቹን የሆነውን ነገር ያስረዳዋል። እኔ ነኝ መስቀሉንና ፎቶውን ሰርቄ ለነዛ ሰዎች የሰጠኋቸው። ወርቅ ሲያሳዩኝ እኔ አላቅም ነበር። ስለዚህ ፎቶውንና መስቀሉን ሰርቄ ነው የሰጠኋቸው ሲለው አሴር ተናደደ። በቃ ምን ያደርገው? ተምቹን ደበደበው። በድንጋይ አንስቶ እንደውም ሊገለው ነበር። ባፉ ደም እስከሚወጣ ድረስ ወይም ደም እስከሚተፋ ድረስ ተምቹን ደበደበው። አላስተረፈውም። እንዴት እንደዚህ ታደርጋለህ? ለፋዘር እንዴት እንደዚህ ታደርግበታለህ? ፋዘር እኮ በጣም መልካም ሰው ናቸው። እንዴት በዚህ ደረጃ ተጨክንበታለህ? ብሎ በጣም ከሚገባው በላይ ደብድቦታል። እሱም እኔ ይህን ነገር መስማት ትችላለህ ወይ ብዬ ያልኩህ ለዚህ ነው እያለ ሌላ ምንም አላለውም። ብቻ በጣም ደበደበው ከሚገባው በላይ ደም በደም እስከሚሆን ድረስ ነው የደበደበው። ነገር ግን ምንም አማራጭ ስላልነበረው ከመግደልም ወደ ኋላ አላለም ነበር። ከዛም ያው ጓደኛውም ስለሆነ ምንም ማድረግ አይችልም። በሌላ በኩል አቶ መስፍን ከዶክተሩ ጋር ገብቶ እኔ ምልክ የሀናን አባት እንዴት አደረጋችሁት የሕክምናውን ነገር ሲለው ምን እናደርጋለን ያው ገንዘብ ስለሌለ እንድወጣ አዘናል። ግን እናንተ ህሊና የሚባል ነገር የላችሁም? ይህ ምን ህሊና ነው? ምን እያልክ ነው ያለኸው? ቆይ በጣም የሚገርም ነው። እኔ ከውጭ ሀገር ነው የመጣሁት። መብትና ግዴታ የሚባለውን ነገር ጠንቅቄ ያውቃለሁ። ስለዚህ እኔ ልትዋሸኝ አትችልም፣ ወይም እኔ ልታታለለኝ አትችልም። ስለዚህ አሁን እኔ ነገር ልፈጥር አይደለም የመጣሁት ግን የህክምናውን ወጪ ሁሉንም ችዬ እኔ ላሳክም ነው ሲለው ዶክተሩ ደነገጠ። አይ አንተ ከፍለህ ማለቴ ገንዘቡን የምትከፍል ከሆነ ምን ችግር አለ? ይታከማል። ህክምናው አሁን መጀመር ይቻላል። ምንም ችግር የለውም። አዎ የሚሆነውን ነገር ንገረኝና ላድርግ ሲለው ያው እንግዲህ የገንዘቡን ምን ያክል እንደሚያስፈልግ ለእያንዳንዱ ደረሰኙን ያሳየዋል። ከዛም ችግር የለውም ይህን ነገር ከፍላለሁ ብሎ አቶ መስፍን ሁሉንም የህክምና ወጪ ችሎ እንዳሳክመው ተደርጓል። ውዶች ቀጣዩን ይዤ እመጣለሁ። አመሰግናለሁ። በያላችሁበት ሰላማችሁ ይብዛል።